የቢዋይዲ ሴጉል መኪኖች አሁን ላይ የሚያጋጥማቸው ከኋላ ያለው ግጭት። ምን ያሉቻችሁ በሀገራችን በኢትዮጵያ የቢዋይዲ ሴጉል መኪኖች ከኋላ ግጭት እያጋጠማችሁ ነው? ምን ያሉቻችሁስ እያያችሁ ነው? የመጀመሪያው ምክንያት የሚሆነው እነዚህ የቢዋይዲ ሴጉል መኪኖች አብዛኛው በሚባል ደረጃ ኤሌክትሪክ መኪኖች ላይ የምናገኘው የብሬክ ሲስተም እስከዛሬ ከነበረው ከነዳጅ መኪና ለየት ያለ ነው። ያ ማለት ነው የአራቱም የጎማችን የብሬክ ሲስተም ብሬክ ዲስክ ምንድነው ነው? ብሬክ ዲስክ ስንል ማለታችን ነው መኪናችን እየሄደ የምንጠቀመው ፍሬን አራቱንም ጎማ የሚያዝልን ነው ማለት ነው። እስከዛሬ የነበሩ የነዳጅ መኪኖች ላይ ግን መኪናችንን ለማቀዝቀዝ ወይም በፍጥነታችን ለመቀነስ ወይም ደግሞ መኪናው እየተንቀሳቀሰ የምንጠቀመው ፍሬን የፊት ጎማ ወይም ብሬክ ዲስክን ብቻ ነበር። ምክንያቱም እስከዛሬ የነበሩት የነዳጅ መኪኖች ላይ የኋላ እግር ላይ ያለው ፍሬን የምንጠቀመው መኪናው ሙሉ ለሙሉ በቆመበት ሰዓት ማለትም የእጅ ፍሬን የምንስበው ፍሬን ነበር የኋላ እግራችንን የሚያቆምልን ማለት ነው። አሁን ላይ ያሉት የቢዋይዲ ሴጉል መኪኖች እና ኤሌክትሪክ መኪኖች ላይ ያለው ብሬክ ሲስተም ግን ምን አይነት ነው? አራቱም ጎማ ላይ የምናገኘው ብሬክ ዲስክ ነው። ያ ማለት ነው መኪናችን እየተንቀሳቀሰም ሆነ መኪናችን በቆመበት ሰዓት ላይ የምንይዘው ፍሬን አራቱንም እግር ነው ማለት ነው። መኪናችንን ፍጥነት ለመቀነስም ይሁን በቆምንበትም ሰዓት የምንይዘው ፍሬን አራቱንም ጎማ ነው። ያ ማለት ነው መኪናችን እየሄደ እኛ ፍሬን በምንይዝበት ሰዓት ላይ አራቱን ጎማ ሲይዝ ባለበት ቦታ ቆመ ማለት ነው። ስለዚህ ሹፌሮች በድንገተኛ ጊዜ ፍሬን ጠቆም ወይም ያዝ ትንሽ ያዝ በምናደርግበት ሰዓት መኪናው ሙሉ ለሙሉ ባለበት ቦታ ይቆማል። ያ ማለት ነው ከኋላ ያለው መኪና ይጋጫል ማለት ነው። ሁለተኛ ደረጃ ላይ ያለው ደግሞ እነዚህ የቢዋይዲ ሴጉል መኪኖች የብሬክ ሲስተማቸው ኤሌክትሪካል ማለትም እስከዛሬ የምንጠቀማቸው የነዳጅ መኪኖች ላይ በፍሬን በምንይዝበት ሰዓት ላይ ወይ በዘይት ነው ወይ ደግሞ በመካኒካል በካቦ ነው ፍሬን የምንይዘው ማለት ነው። እነዚህ ቢዋይዲ ሴጉሎች ላይ ያለው ግን ምንድነው ኤሌክትሪካል ነው። ማለትም እኛ እዚህ ጋር ፍሬናችንን ስንረግጥ ከስራችን ሴንሰር አለ። ያ ሴንሰር እኛ በረገጥነው ዲግሪ ወደ አክቹዌተሮች ወይም ብሬክ ዲስካችን ጋር ወዳሉት አክቹዌተሮች ሞተሮች ብሬክ ፓዳችን ወይም ሻራችንን የሚይዙት ጋር መልእክት ይልካል። ያ ማለት ዛሬ የነበረው የብሬክ ሲስተማችን የዘይትና ካቦ ከነበረው በፍጥነት በኤሌክትሪክ ከረንት ስለሚሄድ እኛ በረገጥንበት ቅጽበት ወደ እግራችን ስር ወዳሉት ወደ ብሬክ ዲስኮች አክቹዌተሮች መልእክት ይደርሳል ማለት ነው። ስለዚህ እኛ ትንሽ በምንይዝበት ሰዓት ቶሎ ይዘውልናል ማለት ነው። ያ ማለት ነው መኪናችን ቶሎ ቆመ ማለትም ወዲያውኑ ቆመ ማለት ነው ከኋላ ያለው መኪና አሁንም እየተጋጨ ስለሆነ ስለዚህ ምንድነው ማድረግ ያለብን? ያለን ሹፌሮች ቢዋይዲ ሴጉል ሹፌሮች ይሄን ነገር ሲስተሙን ተረርተን ፍሬን በምንይዝበት ሰዓት ላይ አስፈላጊ ካልሆነ በጣም ተጭና መያዝ እንዲሁም ደግሞ የሌላ መኪና ተሳፋሪ ወይም ደግሞ ከቢዋይዲ ሴጉሎች ከኋላ ያለን ሰፋሪ ደግሞ ለራሳችንም ሴፍቲ ለዛኛውም ሰውዬ ሴፍቲ ስንል ርቀታችን ወይም የጉዞ መስመራችንን ጠብቀን ብናሽከረክራለን።